ወደ ቻይና ምን አይነት ምርቶችን ብንልክ ያዋጣናል ወይም ደግሞ ገበያ አለ የሚል ጥያቄ ከአንዳንድ የሰበዝ ቤተሰቦች ተነሳልኝ። አሁን በትናንትናው ዕለት እንደገለጽኩት ቻይና ለ53 የአፍሪካ ሀገሮች ኢትዮጵያን ጨምሮ ከቀረጥ ነፃ የማስገባት እድል አመቻችታለች ወይም ፈቅዳለች። ስለዚህ እንደ ኢትዮጵያ ወደ ቻይና ምን አይነት ምርቶችን ነው መላክ የምንችለው ወይም የሚያዋጣን የሚለውን ስናይ ከአሁን በፊት ወረድ እየተላኩ ያሉና ስታብሊሽድ የሆነ ማርኬት ያላቸው ምርቶች አሉ። በዋነኛነት ቡና፣ ሰሊጥ ቀዳሚነቱን ይይዛሉ። ቡና እንኳ ብናይ ባለፈው ታህሳስ 2025 ወደኋላ 5 ወር ብቻ ከ16300 ሜትሪክ ቶን በላይ ቡና ልከናል። ከዚህም 131 ሚሊዮን ዶላር የሚገመት ዶላር አመንጭተናል ማለት ነው። ከቡና በተጨማሪ ሰሊጥ ነው ከፍተኛውን ቦታ የሚይዘው። በ2024 እንኳ እንደ ፈረንጆች አቆጣጠር ብናይ ከ191.5 ሚሊዮን ዶላር በላይ ወደ ቻይና ኤክስፖርት አድርገናል። በ2025 155.5 ሚሊዮን ዶላር በላይ ወደ ቻይና ልከናል ማለት ነው። አጠቃላይ ትሬንዱን ስናየው ወደ ቻይና የምንልከው ምርት በየአመቱ እየጨመረ ነው የሚገኘው። በፊት ግን ከ2018 ወደ ኋላ ብናይ ምናልባት ወደ ቻይና እየላክን የነበረው ምርት ብዙም አስደሳች ወይም ደግሞ ያን ያህል የሚጋነን አልነበረም። ከዛ በኋላ ግን በየአመቱ እየጨመረ መጥቷል። በ2024 በ2025 እንዲሁም በ2023 በሶስት ተከታታይ ዓመታት ወደ ቻይና ምን ምን ምርቶች ኤክስፖርት ተደረጉ፣ ምን ይመስላል ቁጥራቸው ወይም ትሬንዱ ምን ይመስላል የሚለውን ማወቅ ከፈለጋችሁ በሰበዝ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ሊንኩ ባዮ ላይ አለ። እዛ ቤተሰብ በመሆን ማግኘት ትችላላችሁ። እናመሰግናለን።